ታዲያስ ሰላም ነው። ድምጻዊት ሀለዋት ባላለሁ። ዛሬ የመድረክ አድማስ እንግዳ ነኝ። ተከታተሉ። ሙዚቃ መቼ እንደጀመርኩ አላውቅም እውነት ለመናገር ማለት ያው አብሮህ የሚያድግ ነገር የለም እንደ መደበሪያም እንደ መዝናኛም በቃ እና ከልጅነቴ ጀምሮ በሚለው ይያዝልኝ። አሁን ላይ ፊልም እየሰራው አይደለም። ትንሽ አቴንሽኔ ሙሉውን በቃ ሙዚቃው ላይ ነው እንትን እያልኩ ያለሁት እና ቀጣይ ግን የመስራት ጥሩ ስክሪፕት ምናምን ካገኘው ደስተኛ ነኝ ለመስራት ማለት ነው። አልሞስት አሁን ከወጣ ራሱ ስንት አመት ወደ 5 አመት ምናምን ቢሆን እና ሲሰራ እኔ ብዙም እንትኑ የትግረኛ እውነት ለመናገር በጣም ፍቅሩ አለኝ። ሙዚቃዎችን አዳምጣለሁ ምናምን ግን ደረቡ ቀድሞ ይግባ ወይ ምናምን አላወኩትም ማለት አላስተዋልኩም በወቅቱ ማለት ነው። አባቴ ነው እንደሚታወቀው ዜማውም ግጥሙም አሬንጅመንቱም እና የሰራው እሱ ነው። በሱ ነው እንትን ያልኩት የኔ ሐሳብ አይደለም ማለት ነው። ይወጡ ያው አሁን ላይ እንግዲህ በቪዲዮ ክሊፕም በምንም በኦዲዮ 2 በእንትን ደግሞ ቪዲዮ ክሊፕም ተጨምሮበት ደግሞ 2 ማለት ነው። በጣም ነው የሚያግዘኝ ማለት በቃ እንጃ ሙያውን ሞር እሱም ስላለበት ያውቀዋል ምን እንደሚያስፈልግ ማለት ነው። እና በጣም ነው የሚያግዘኝ አሁን ላይ ደስተኛም ነው ማለት ነው። ያው በቃ ቤት ውስጥ እንግዲህ ትልቁን ቦታ የሚወስደው ለመዝናኛ ለኛ ሙዚቃ ነው እና በቃ ምንም ውሸት የለውም። ስንገናኝ ያው ወንድሞቼም ስለሆኑ ሞር ትገናኛለህ ምናምን ከስራም ውጪ ምናምን እንገናኛለን። በሱ ነው ጊዜያችንን የምናሳልፈው። ግን ጎረቤት የተሳሳተ መረጃ አልፈጠበጥንም። አለ ያው የግል ስራ እየሰራው ነው ያለሁት አሁን። ከባድ ጥያቄ ነው ጆሲ። ሀለዋት ስለራሴ እንግዲህ እንጃ ለመስራት ላለብኝ ነገር እሺ ሲሪየስሊ መስራት አለብኝ ብዬ የማስበውን ነገር መስራት ፈልጋለሁ በተቻለኝ አቅም ማለት ነው። የምፈልገው ደረጃ እስክደርስ እለፋለሁ በአርቱ ሙያም ይሁን በሌላም። ተመለስ እንግዲህ ብዙ የተለፋበት ስራ ነው። ጥሩ ስራ ነው ብለን ነው የምናስበው። ፕሮዳክሽኑም ብዙ ትንሽ ያለፋ ነበረ። ያለውን ሁኔታ ያው እንግዲህ መግለጽ ቢከብድም ትንሽ ከበድ ያለ ነበረ ፕሮዳክሽኑ። ምላሹም ኦዲየንስ እንግዲህ የሰሙት ሁሉም ጥሩ ኮሜንት ነው እየሰጡኝ ያሉት። ያለው ፊድባክ ጥሩ ነው። ገና ነው ያው እንግዲህ እየቆየ የሚደመጥ ነው ብዬ ነው የማስበው። የበለጠ እየቆየ የሚደመጥ ስራ ነው ያስባለሁ። ፕሮዳክሽኑን ያው ካፉ ፕሮዳክሽን ነው የሰራው። ዜማው የኢዛና ነው። አሬንጅ ሲያደርጉት ደግሞ ኢዛና እና ሌላኛው ወንድሜ በረከት አብረው ነው የሰሩት። ግጥሙ እኔ ነኝ የሰራሁት። የቤት ስራ ማለት ቡና ማፍላት ነው ወይስ አለውበት? ቤት ውስጥ እኔ ነኝ ሴትና ብቸኛ ሴት እኔ ነኝ። ስለዚህ አይቀርልኝም ሆነም ቀረ ማለት እሰራለሁ። ግን ይሄን ስል ሁሌ ሳይሆን ባለኝ አጋጣሚ
እንደውም መስራት እወዳለሁ። ያው እንግዲህ ምርጫ የኦዲየንስ ነው የሚሆነው በርግጥ ብዬ ነው ማስበው። ሁሉም ሰው አሁን ባህል ድምጻዊ የሆነ ዘመናዊ ሊሰራ ቢፈልግ ትንሽ ሊከብደው ይችላል፣ ምክንያቱም የለመደው ስለሚሆን ማለት ነው። ዘመናዊ የሚሰራ ደግሞ ባህላዊ ለመስራት ይከብደዋል። ስለዚህ ሁለቱም የተለያዩ ቫራይቲ ናቸውና ኦዲየንሱም እንግዲህ አቀባበሉ የሱ ፍርድ ነው ብዬ ነው ማስበው። ግን ሁለቱም መኖራቸው ጥሩ ነው ለሙዚቃው ኢንዱስትሪ በጣም ጥሩ ነው ብዬ አስባለሁ። ማለት ለኔ የሚቀለኝ እውነት ለመናገር ዘመናዊ ሙዚቃ ነው። ዘመናዊ ሙዚቃዎች ይመቹኛል፣ ከኔ ስልት ጋር ሄዳሉ ብዬ አስባለሁ። ባህላዊ ለመስራት ያው ትግርኛ እንደሰራሽ ብለኸኝ የለ መስራት እችላለሁ። ሞደርን እያረኩኝ ማለት ነው። ሞደርን እያረኩኝ በራሴ ማለት ነው መስራት እችላለሁ። ባህላዊው ራሱን ለማምጣት ትንሽ እንትን ሊለኝ ይችላል። ስፖርት አይነቶች ይሄ ጥያቄ ለፈኝ የሚያዝናናኝ ያው አንዳንዴ እንደ ራስህ ሙድ ነው አይደል? እና ሙዚቃ ማዳመጥ ሊሆን ይችላል፣ ፊልም ሙቪ ማየት ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል፣ ሻይ ቡና ማለት ሊሆን ይችላል፣ እንዳየሩ ጸባይ ማለት ነው። ኢዛና እና በረከት ይባላሉ። ኢዛና ያው እንግዲህ ከዚህ በፊትም የነበሩትን ስራዎችን ሰርቶልኛል። ኦሬዲም ለህዝብ ያልቀረቡ ስራዎች ከሱ ጋር ነው ዜማዎች ምናምን የሚሰጠኝ፣ ያቀናብራል። እንግዲህ ከሱ ሌላ ደግሞ በረከትም ያው እንግዲህ አብሮን ነው የሚሰራው፣ ብዙ ነገሮችን ያርመናል ታላቅ እንደመሆኑ ያው ከአንዱ የጎደለው ወደ አንዱ ማለት ነው። ማለት አሁን 5 ደቂቃም ይሁን 4 ደቂቃም የሚወስድ ቪዲዮ ክሊፕ ሰርተህ ግን የምትከፍለው ዋጋ ከባድ ነው እና እንቅልፍ አልተኛንም ነበረ። ማለት የመጀመሪያውን ቀረጻ ስንቀርጽ ኦልሞስት እስከ 8 ሰዓት ድረስ ሌሊቱ፣ ከዛ የሚቀጥለውን ደግሞ ወደ 11 ሰዓት መቀረጽ አለበት ተብሎ የንጋት ሲን ተብሎ ታሰበና እንቅልፍ ሳልተኛ አደርኩኝ እና ብቻ ሜካፕም የሆነ ነገር ሲስተካከል ሳይሆን ቀረ ማለት ነው ቀረጻው። የቀረጻው ቀን ግን በቃ አለቀስኩኝ። በጣም ከባድ ጊዜ ነበር። 2 ቀን እንቅልፍ በስትረስ ምክንያት አልተኛውም ነበርና እንቅልፍ ምንም እንትን ብል ሬድ ቡል በጠጣ ቡና በጠጣ ምንም ልነቃ አልቻልኩም። ፋይናሊ በቃ ይቅርብኝ እስክል ድረስ ማለት ነው። በጣም አስቸጋሪ ጊዜ ነበረኝ ወይ አልፏል። ትልቁ አጋጣሚ ብዬ የምለው ነው። እረፍት ከምንም በላይ ወሳኝነት እንዳለው የተማርኩበት ነው። በሱስ ነው አልዋሽም። ቡና በጣም እወዳለሁ። በቃ ማለት ኢንጆይ ማድረገው ማኪያቶ፣ ጠቆር ያለ ማኪያቶ እና ቡና በጣም ይመቸኝ። ከድምጻዊ ሀጎስ ገብረህይወትና ከድምጻዊ ኪሮስ አለማየሁ ማንን ታደንቂያለሽ? ወይ ጉድ! ሀጎስ ገብረህይወት። ቀጣይ ወደ አልበም ስራ መግባት እፈልጋለሁ፣ ግን
ተወሰነ ደግሞ አንድ ሁለት ቪዲዮ ክሊፕ አድርሼ ከዛ ወደ አልበም ስራዬ ነው የምገባው